አንድ ከባድ ክስተት እኮ ተከስቷል። ፉደይል ብን ዒያድ ዓረፋ ላይ ባሉበት እንቅልፍ ሸለብ አደረገኝ ይላሉ። ከዛም አላሁ ስብሓነሁ ወተዓላ ዓረፋ ያሉትን ሰዎች በሙሉ ወንጀላቸውን ምሮላቸዋል። አንድ ሰው ሲቀር ያ ሰው ሙሐመድ ብን ሐሰን አልኹራሳኒ የሚባል የኹራሳን ሰው እሱ ሲቀር ሁሉንም ዓረፋ ላይ የቆሙትን በሙሉ አላህ ምሮላቸዋል የሚል ኢሻራ ያያሉ፣ ድምፅ ነገር ይሰማሉ ማለት ነው። አሁንም ሸለብ አድርጓቸው ድጋሚ ነገር ያያሉ። ኹራሳኖች ያሉበት አካባቢ ሄዱ። ማን ነው? ሙሐመድ ብን ሐሰን በህልማቸው በእውን ሄዱ። ዓረፋ ላይ ነው ያንን ነገር ያዩት። ከዛ ኹራሳኖች ፍለጋ ወጡና እንግዲህ የኹራሳን ሰዎች ያሉበት አካባቢ ሄደው ሙሐመድ ብን ሐሰን አልኹራሳኒ እናንተ ጋር አለ ወይ? አዎ ያ ዓቢድ አው እዛ ጋር አላህን እያለቀሰ የሚለምን ዓረፋ ላይ እንባ እያነባ እንባው የማይቋረጥ እሱ ነው አሏቸው። ሄዱና እንዲህ እኮ አይቻሉት። አዎ እኔ የሰራሁት ወንጀል ከባድ ነው አለ። ላለፉት 30 ዓመታት ዓረፋ ላይ ቆሜያለሁ። እንዳንተ አይነት ሷሊህ እየመጣ ይህንኑ ነገር ይነግረኛል። ያ አላህ ምን ተስፋ አልቆረጥኩም። አሁንም ቆሜያለሁ እሱ ጋር። ምን አጥፍተህ ነው? የዓረፋ ቀን ኸምር ጠጣሁ አለ። ሰከርኩ፣ ወደ ቤቴ ሄድኩ። ባለቤቴ ስካሬን ስታይ ፈርታ በር ዘጋችብኝ። እናቴ ጋር ሄድኩ። እናቴ ከፈተችልኝ። በስካር መንፈስ ላይ ሆኜ ገፈተርኳት። ሳት ላይ ወደቀች። እሷ ሳት ላይ ስትወድቅ ሳይ በድንጋጤ ስካሬ ጠፋ ይላል። ከዛኔ በኋላ አለቅሳለሁ፣ አንድም ቀን ስቄ አላቅም ይላል። እናቱን አጥቷል በስካር። ዓረፋ እየተመላለስኩ እያለቀስኩ ነው ጌታዬ ማረኝ ብዬ። እንዳንተ አይነት ሷሊህ ደግሞ መጥቶ እንዲህ ይነግረኛል። ወላሂ አሳዘነኝ አሉ። ተመልሼ እጄ ዱዓ አደረኩለት፣ ያ አላህ ማረው፣ ቀዘንለት ያ አላህ ብዬ። ከዛም ሽልብ አደረገኝ። إن الله قد غفر لأهل عرفة كلهم ومنهم محمد بن حسن الخراساني. محمد بن حسن الخراساني ينጨምሮ ሁሉንም እንደው ዓረፋ የቆመውን በሙሉ ምሬለታለሁ ብሎ አላህ ደግሞ ይሄንን ኢሻራ ሳየኝ ይላሉ። ዓረፋ በቃ የምህረት ቦታ ነው።